ስሙን በዓለም የመሪዎች መዝገብ ላይ የነጻነት፣ የጽናት እንዲሁም የይቅር ባይነት ተምሳሌት አድርጎ አልፏል። ኔልሰን ማንዴላ። ኔልሰን ማንዴላ እንደ አውሮፓውያን አቆጣጠር ሐምሌ 18 1918 ዓመተ ምህረት በትንሿ የደቡብ አፍሪካ ከተማ ምቬዞ ተወለደ። በወቅቱ ከቤተሰቦቹ ያገኘው ስም ሮሊህላላ ማንዴላ ነው። ሮሊህላላ ማለት የዛፍ ቅርንጫፍ መጎተት ወይም ደግሞ ችግር ፈጣሪ እንደማለት ትርጉም አለው። አባቱ ጋርላ ሂነሪ ምፋካኒሲዌ ከአባ ቴምቡ የንጉሳዊ ቤተሰብ አባል ሲሆኑ በቆዛ ማህበረሰብ አስተዳዳሪና የንጉሱ አማካሪ ነበሩ። እናት ኖሲኪኒ ፋኔ ከጋላ አራት ሚስቶች ሶስተኛዋ ነበሩ። የልጅነት አስተዳደጉ በማህበረሰቡ ባህል መሰረት የተቀረጸ ነበር። ከብት እየጠበቀ ባህላዊ ጨዋታዎችን እየተጫወተ ክብረ በዓሎችን እየተሳተፈ ሲወርድ ሲወረድ የመጣውን የማህበረሰቡን ትውፊት እየሰማ ነበር ያደገው። ከዚህም በተጨማሪ ከዘመናዊ ስርዓት መስፋፋት ጋር ተያይዞ እናቱ የክርስትና እምነትን ትቀበላለች። ታዲያ ልጇንም የክርስትና እምነትን እንዲያጠብቅላት በማሰብ ወደ ሜቶዲስት ሚሽነሪ ትምህርት ቤት ትልኳለች። የዛን ጊዜ ነበረ ሚስ ሚንዴጌ ኔልሰን የሚለውን ስሙን የሰጠችው። ታዲያ እስከ ዛሬ ድረስ ኔልሰን ማንዴላ በሚለው ስሙ ልናውቀው ችለናል። ከጥቂት ጊዜያት በኋላ የማንዴላን የህይወት ታሪክ የቀየረ ክስተት ይፈጠራል። አባት ጋላ ሂነሪ ምፋካኒሲዌ በ9 ዓመቱ ይሞታሉ። ታዲያ ባላቸው የሞተባቸው የኔልሰን ማንዴላ እናት በወቅቱ የአባ ቴምቦ አለቃ ለነበሩት ጆን ጊንታባ ያሳደጉት ዘንድ ኔልሰን ማንዴላን ይሰጧቸዋል። ታዲያ ጆን ጊንታባም እንደ ልጃቸው ያሳድጉታል። በዛም ከተለያዩ መሪዎች ጋር መነጋገር፣ የአስተዳደር ችሎታን እንዲሁም በባህላዊ መንገድ ህዝቦችን የማስተዳደር ብቃትን ከሳቸው ይማራል። ማንዴላ በ16 ዓመቱ በፖዛ ስርዓት መሰረት ባህላዊ ግርዛት ይደረግለታል። እንዲሁም ክብረ በዓሎችን ይሳተፋል። ይህም በይፋ ከልጅነት ወደ አዋቂነት የሚያሸጋግረው ነበር። በ1933 ሂልድ ታውን በሚባል የሜቶዲስት ትምህርት ቤት የኮሌጅ ትምህርቱ ይጀምራል። ከዛም በመቀጠል ወደ ፎርት ሄድ ዩኒቨርሲቲ በመሄድ ባችለር ዲግሪውን ማጥናት ይጀምራል። በዚያም ያጠናው ፖለቲካል ሳይንስ እና ሂስትሪ ነበረ። ከዚህም በተጨማሪ ማንዴላ የረጅም ርቀት ሩጫና የቦክስ ፍልሚያ ላይም ይሳተፍ ነበር። እስከዛ ድረስ ህይወት በሰላማዊ ሁኔታ የቀጠለችለት ኔልሰን ማንዴላ በ1940 ህይወቱን የሚቀይር አንድ ክስተት ይፈጠራል። ጆን ጊንታባ በባህላቸው መሰረት የጋብቻ ስርዓት እንዲፈጸም ዝግጅት ያደርጋሉ። ታዲያ ይህንን የጋብቻ ስርዓት ያልፈለገው ኔልሰን ማንዴላ በ1941 ከሚኖርባት ስፍራ ወደ ጆሃንስበርግ ይሰደዳል። በጆሃንስበርግ የተቀበለው ዋልተር ሱሱሉ ነበረ። ዋልተር ሱሱሉ የኤኤንሲ ስመጥር አክቲቪስት ነበር። ኤኤንሲ ቀደም ሲል የተቋቋመ የጥቁሮችን መብት ለማስከበር የሚታገል ፓርቲ ነበር። በ1943 ኔልሰን ማንዴላ የኤኤንሲ አባል ይሆናል። ማንዴላ የፓርቲውን ሀሳብ ቢወደውም የፓርቲው አካሄድ ግን መቀየር እንደሚያስፈልገው ተረድቶ ነበር። ፓርቲው ወጣቶችን እንዲያሳትፍ ፍላጎት ነበረው። ከጥቂት ወራት በኋላም በ1944 ኤኤንሲ ወጣቶች ማህበርን ለመመስረት በወቅቱ የነበሩትን ፕሬዝዳንት አልፍሬድ ቢቲሚን በማነጋገር የወጣቶችን ሊግ ይመሰርታል። ከጥቂት ጊዜያት በኋላ ማንዴላ በዋልተር ሱሱሉ ቤት በተዘጋጀው ግብዣ ላይ ኤቨሊን ሜዘን ይተዋወቃል። ማንዴላ እና ኤቨሊ እንደተያዩ ነበር የተዋደዱት። ከጥቂት ቆይታ በኋላም ጋብቻ ለማድረግ ይወስኑና በጆሃንስበርግ ፍርድ ቤት ጋብቻቸውን ይፈጽማሉ። በዚያ ወቅት ኤኤንሲ የጥቁሮች መብት ትግሉን ለማቀጣጠል ወደ መረረ ትግል የገባበት ጊዜ ነበረ። ታዲያ ይህ ያስጨነቃቸው በዛው የሚኖሩት ነጮች ብቻ በሚሳተፉበት ምርጫ ላይ ጥቁር ጠል ፖሊሲ ያለውን በዲኤፍ ማላን የሚመራውን የህረንዲ ናሽናል ፓርቲን ይመርጣሉ። ታዲያ ማላንም ጠቅላይ ሚኒስተር በመሆን ይሾማል።
በመቀጠልም በ1948 ኤችኤንፒ እና አፍሪካነር ፓርቲ ጥምረት ያደርጋሉ። ታዲያ በ1948 ማለን የአፓርታይድ አገዛዝን ይፋ ያደርጋል። አፓርታይድ ማለት መለየት ማለት ሲሆን ነጮችና ጥቁሮች የተለያየ ስፍራ እንዲሆኑና የተለያየ የህዝብ መገልገያዎችን እንዲጠቀሙ የትራንስፖርት፣ የሆቴል እንዲሁም ሌሎች አገልግሎትን በተለያየ መልኩ እንዲጠቀሙ የሚያስገድድ ነበረ። ከዛም ባስ ሲል ጥቁሮችና ነጮች ጋብቻ ስርዓት እንዳይፈጽሙ የሚከለክልም ህግ ነበር። በ1948 አልፍሬድ ቢቲኒን ለማውረድ በተደረገ ሙከራ ላይ ኔልሰን ማንዴላ እና ጓደኛው ሱሉ ተካፍለው ይሳካላቸዋል። ታዲያ በምትኩም ጄምስ ሞሮኮ የፓርቲው ዋና ፕሬዝዳንት ይሆናል። ማንዴላ ቀስ በቀስ በፓርቲው ውስጥ የሚያደርገውን ትግል በማጠናከርና ቡድኑን በማነቃቃት በፓርቲው አባላት ዘንድ ከፍተኛ የሆነ ተቀባይነት እያገኘ ይመጣል። በ1950ዎቹ በደቡብ አፍሪካ ውስጥ ያልተጠበቀ ለውጥ ይመጣል። የአፓርታይዱ መንግስት ጥቁር አፍሪካውያንን ነጮች ከሚኖሩበት ከከተማ ውጪ ማስፈር ይጀምራል። ዓላማውም ከጥቁሮች የጸዳ ከተማን መፍጠር ነበር። ታዲያ የዛ ጊዜ ነበር ስለ ጥቁሮች እኩልነት የሚደነግገውን ጽሑፍ ያረቀቁት። ቀስ በቀስ አንዳንድ የኤኤንሲ አባላት ትግላቸው በትጥቅ እስካልታገዘ ድረስ እኩልነት እንደማይመጣ እያመኑ ይመጣሉ። ታዲያ ለዚህም የጦር መሳሪያዎችን ማሰባሰብ ይጀምራሉ። በ1950ዎቹ አጋማሽ ማንዴላ ከሚስቱ ጋር የነበረው ግንኙነት ይፈርሳል። ምክንያቱም ደግሞ ኢቨን ሊ አካላዊ ጥቃት አድርሶብኛል እንዲሁም ከሌሎች ሴቶች ጋር ግንኙነት አለው ብላ ስለከሰሰችው ነበር። ታዲያ በ1958ም ፍቻቸውን ያደርጋሉ። ኢቨን ሊ እና ማንዴላ በጋራ 4 ልጆችን አፍርተው ነበር። ማንዴላ በ1956 ፍቻቸውን ካደረጉ በኋላ ከዊኒ ማዲዜ ጋር ግንኙነት ይጀምራሉ። ታዲያም ከእርሷ ጋር ጋብቻ ይፈጽማሉ። በዚህም ጋብቻ 2 ልጆችን አፍርተዋል። ዊኒ ማዲዜላ አብረዋቸው የትግል አጋራቸው የሆኑ እንዲሁም በኤኤንሲ ፓርቲ እስከ ፕሬዝዳንትነት ድረስ የሚጠበቁ ታጋይ ለመሆን የበቁ ነበሩ። በወቅቱ የነበረው ጭፍጨፋ ማንዴላ እንዲነቃ ያደርገዋል። በዚህም ማንዴላ በተለያዩ የደቡብ አፍሪካ ቦታዎች በድብቅ እየተዘዋወረ አባላትን መመልመልና የተለያዩ ቦታዎችን ማደራጀት ይጀምራል። ቀስ በቀስም አመፁን ማቀጣጠል ይቀጥላል። ታዲያ የዚህን ጊዜ ነበረ ብላክ ፒምፐርሌን የተባለውን ወይም ደግሞ ጥቁር አበባ የሚል ቅጽል ስም ያገኘው። እንደ ምክንያትነት ደግሞ ዘ ስካርሌት ፒምፐርሌን በሚለው ድርሰት ላይ እስረኛን በማስመለጥ የሚታወቀውን ገጸ ባህሪ የሚወክል ነበረ። ይህም ስም የወጣለት በወቅቱ ማንዴላ በተደጋጋሚ የአፓርታይድ ፖሊሶችን በማምለጥና የድብቅ ስራዎችን ስለሚሰራ ነበረ። በ1956 ማንዴላ እና ሌሎች 156 የፓርቲው አባላት ለፍርድ የቀረቡበት ታዋቂው ክስ ይደረጋል። ይሁን እንጂ ቀስ በቀስ የያዟቸውን እስረኞች መልቀቅ ይጀምራሉ። በ1960ዎቹ ኤኤንሲ ከውጭ ሀገራት ፓርቲዎች ጋር ያለውን ግንኙነት ያጠናክራል። በዚህም እንደ ምሳሌነት የሚጠቀሱት የዚምባብዌ አፍሪካ ህዝቦች አንድነት፣ ዚምባብዌ አፍሪካ ብሔራዊ አንድነት፣ የሞዛምቢክ ነጻነት ግንባር፣ የአንጎላ ነጻነት ህዝባዊ ንቅናቄ ናቸው። የዚህን ጊዜ ነበረ ታዲያ ማንዴላ ወደ አዲስ አበባና ወደ ሌሎች አፍሪካ ሀገራት በመጓጓዝ የተለያዩ ድጋፎችን ለማግኘት የቻለው። ከተጓዘባቸውም ሀገሮች መካከል በግብፅ፣ በቱኒዚያ፣ በአልጄሪያ፣ በሞሮኮ፣ በማሊ፣ በጊኒ፣ በላይቤሪያ፣ በሴኔጋል እና በሴራሊዮን ጉዞውን በማድረግ ከመሪዎቹም ጋር በመገናኘት የተለያየ የገንዘብ ድጋፍ ለማግኘት ይችላል። ይህ በእንዲህ እንዳለ በፓርቲው ውስጥ ክፍልፍል ተፈጥሮ ነበር። የፓርቲው ፕሬዝዳንት ሉቱሊ ሰላማዊ ተቃውሞን ሲደግፉ፣ ማንዴላ፣ ሴሱሉ እና ሌሎች የፓርቲው አባላት ግን ተቃውሞ በትጥቅ እስካልታገዘ ድረስ ፓርቲው ጥርስ የሌለው አንበሳ ነው የሚሆነው ብለው ወደ ትጥቅ ትግል ይገባሉ። ከዚያም በመቀጠል ኡምኩንቱ ዊሲዝዌ የተባለ ታጣቂ ቡድን ያደራጃሉ። ትርጓሜውም የብሔራዊ ጦር እንደማለት ነበረ።
ታዲያ በጦር ውስጥ ማንዴላ፣ ሲሱሉ፣ ጆይስ ሎቭ፣ ራይመንድ ምላባ እና ዊልተን ሙያዊ የመጀመሪያዎቹ ኮማንደሮች ነበሩ። ማንዴላ በዚህ ጦር አመራር በግንባር ቀደምትነት ይሳተፍ ነበር። በደቡብ አፍሪካ አፓርታይድ መንግስት ላይ ከቦምብ ጥቃት ጀምሮ እስከ ጉሪላ ዋር ድረስ ጥቃት ለማድረግ እቅድ አውጥቶ ነበር። በ1960 አካባቢ በማንዴላ እና በባልደረቦቹ የታቀደው ጦርነት ግን በ1962 ይደረስባቸው እና ጥቃቱ ይቆማል፣ እቅዳቸውም ይከሽፋል። ሐምሌ 5 ቀን ማንዴላ በ1962 ዓ.ም ይታሰራል። ይህም እስራት የሲአይኤ እጅ እንደነበረበት ይታወቃል። ምክንያቱ ደግሞ ብሔራዊ ጦሩ እና ኤኤንሲ ወደ ኮሚኒዝም ስርዓት ያመራሉ የሚል ፍርሃት ስለነበረው ነው። ይህም ጦስ ለማንዴላ ብቻ ሳይሆን አብረው ስለነበሩት ዋልተር ሲሱሉ፣ ሊዮኔል ባርንስቴን፣ ጎቫን ምቤኪ ለሚባሉ ባልደረቦችም የተረፈ ነበረ። ታዲያ በቁጥጥር ከዋሉ በኋላ ሪቮኒያ ፍርድ በተባለው ክስ ላይ ይቀርባሉ። በክሱ ላይም ማንዴላ እንደ ዋና ተከሳሽ፣ ሲሱሉ ደግሞ ሁለተኛ ተከሳሽ ተደርገው ነበር የቀረቡት። የፍርድ ሂደቱ ከ1963 እስከ 1964 ድረስ ለ8 ወራት የቆየ ሲሆን ክሱ ጦርነት በማነሳሳት፣ የታቀደ ጥቃት በመፈጸም፣ ኮሚኒዝምን በመደገፍ በሚል ነበረ። ተከሳሾቹ አንዳንዶቹን ክሶች ቢያምኑም አንዳንዶቹን ግን አልተቀበሏቸውም። ታዲያ በዚህ ወቅት ነበረ ማንዴላ እስከዛሬ ድረስ የሚታወቅለትን ንግግር ያደረገው። It is an idea for which I hope to live and to see realized. But my Lord, if it need be, it is an idea for which I am prepared to die. የነጮችን የበላይነት ታግያለሁ፣ የጥቁሮችንም የበላይነት ታግያለሁ። ሁሉም በአንድነት በጋራ በእኩልነት የሚኖሩበትን የነፃ ማህበረሰብና ዲሞክራሲን ከፍተኛ ዋጋ እሰጣለሁ። ይህ ሀሳብ ተግባራዊ ሆኖ እንደማየውና እንደምኖርበት ተስፋ አደርጋለሁ። ካስፈለገ ግን ልሞትለትም የተዘጋጀሁት ሀሳብ ነው ሲል ነበር ንግግሩን ያደረገው። ማንዴላ በዚህ ሀሳብ ምክንያት ባይሞትም በዚያ ፍርድ ላይ የዕድሜ ልክ እስራት ይፈረድበታል። በዚህም ፍርድ ማንዴላና ሁለተኛ ተከሳሽ ሲሱሉ ከፕሪቶሪያ ወደ ሮበን አይላንድ ይዛወራሉ። ይህ ደሴት ብዙ ጊዜ ሰዎች የማይጎበኙት ጠባብ የሆነ ደሴትና የፖለቲካ እስረኞች ከማንም ጋር ግንኙነት እንዳይኖራቸው ተደርጎ የሚታሰሩበት እስር ቤት ነበር። ታዲያ ማንዴላም ቀሪውን 20 ዓመታት 2.5 ሜትር በ2 ሜትር በሆነችው እስር ቤት ውስጥ ለማሳለፍ ይገደዳል። በእስር ቤት ውስጥ የጉልበት ሥራ ይሰራሉ፣ እንዲሁም የሕክምና ክትትል አይደረግላቸውም ነበር። በጊዜ ብዛት ማንዴላ በዓይኑ ላይ ቋሚ የሆነ ጉዳት ያጋጥመዋል። ይሁን እንጂ ሕክምና ሊያገኝ አልቻለም ነበረ። ታዲያ ማንዴላና አብረው የታሰሩት እስረኞች ከውጭው ዓለም ጋር የነበራቸው ግንኙነት ሙሉ በሙሉ ይቋረጣል። ይሁን እንጂ የኤኤንሲ ፓርቲ ተቃውሞ እንቅስቃሴውን እንደቀጠለ ነበር። በጊዜው የደቡብ አፍሪካ መሪ ጆን ፎስተር ነበር። ታዲያ በእሱ የስልጣን ዘመን የአፓርታይድ እንቅስቃሴ እየባሰ ነበር። ታዲያም በዚህ መሃል ነበረ የስዌቶ ተቃውሞ የተደረገው። በ1976 በተደረገው የስዌቶ ተቃውሞ ከ20,000 በላይ የሚሆኑ ተማሪዎች የተሳተፉ ሲሆን የአፓርታይድ መንግስት ተቃውሞውን ለመበተን ባደረገው ጥረት ከ170 በላይ ተማሪዎች ይሞታሉ። በዚህም ጥቃት ምክንያት የደቡብ አፍሪካ አፓርታይድ መንግስት ከዓለም አቀፍ ተቋማት ጋር ተቃውሞ ይገጥመዋል። እንዲሁም ቀንደኛ ደጋፊ የነበሩት ምዕራባውያን ሀገራቶች ፊታቸውን እያዞሩበት ይመጣሉ። ይህ በእንዲህ እንዳለ ማንዴላ የተለያዩ ታዋቂ ሰዎች እንዲጎበኙት ፍቃድ ስለተሰጠው ከተለያዩ ሀገራት በመጡ መሪዎች የመጎብኘት እድል ይገጥመዋል። ይሁን እንጂ ማንዴላ የገዛ ቤተሰቦቹ እና ልጆቹ ሲሞቱ እንኳን ቀብር ለመድረስ ፍቃድ አልተሰጠውም ነበር። ማንዴላ በዚህ ሁሉ ሁኔታ ውስጥ በእስር ቤት ውስጥ ሆኖ ራሱን በማሻሻል እና መጽሐፍትን በማንበብ እንዲሁም ስለ ሕግ ማጥናቱን እንደቀጠለ ነበረ። በ1970ዎቹ መጨረሻ አካባቢ
የኤንሲ ፓርቲ የታሰሩ ፖለቲከኞች እንዲፈቱ የሚያሳስብ ዘመቻ ይጀምራል። በዚህም ይህን ዘመቻ ተከትሎ የደቡብ አፍሪካ መንግስት ማንዴላ፣ ሲሱሉ እና ሌሎች እስረኞችን ከሮበን አይላንድ ወደ ፖልዝሞር እስር ቤት ያዘዋውራቸዋል። ቢሆንም ቀድሞ ከነበሩበት የከፋ እንጂ ያነሰ አልሆነም ነበረ። በዚያም ከ6 ዓመታት በላይ ለማሳለፍ ይገደዳል። ከጥቂት ጊዜያት በኋላ የአፓርታይድ መንግስት ያጋጠመው የኢኮኖሚ መድከም እና በየጊዜው የሚነሳው ብጥብጥ እያዳከመው ይሄዳል። እንዲሁም ከ1985 በኋላ የቀዝቃዛው ጦርነት መጠናቀቁን ተከትሎ ኮሚኒዝም አስጊ አይደለምና አሜሪካና የእንግሊዝ መንግስት ለደቡብ አፍሪካ አፓርታይድ መንግስት የነበራቸው ድጋፍ ይቀዛቀዛል። በወቅቱ በፕሬዝዳንትነት ስልጣን ላይ የነበሩት ፒተር ዊሊያም ቦታ ስልጣኑን በፈቃዱ በመልቀቅ ለኤፍ ደብሊው ክሌርክ ያስረክባሉ። ጎን ለጎን የጥቁሮች አመፅና እስረኞች እንዲለቀቁ የሚጠይቀው ድጋፍ እንደቀጠለ ነበረ። በዚህም ድጋፍ ላይ ፍሪ ማንዴላ የሚለውን እንደ ልዩ መፈክርነት ጎላ አድርገው ሲጠቀሙት ነበር። በዚህም ጊዜ ማንዴላ ከፖልስሞር እስር ቤት ወደ ቪክቶር ቨርስተር ይዛወራል። የኋላ ኋላ ከሚያግዟቸው መንግስታት ድጋፍ ያጡት የአፓርታይዱ አባላት ማንዴላ የሚለቀቅበትን ሁኔታዎች መምከር ይይዛሉ። በወቅቱ በስልጣን ላይ የነበረው ኤፍ.ዲ. ክሌርክ ከማንዴላ ጋር ተገናኝተው የሚለቀቅበትን ሁኔታ ይነጋገራሉ። እናም የመለቀቁን ደስታ በአደባባይ ለማክበር ሲባል ትንሽ እንዲቆይ ይደረጋል። ነገር ግን ምንም ያህል ቢቆይ ታዳሚው ብዙ ነበርና በቂ ዝግጅት ለማድረግ ተቸግረው ነበር። ማንዴላ በየካቲት 11 1990 ከቪክቶር ቨርስተር ይወጣል። ከእስር ቤቱ ሲወጣ ከባለቤቱ ዊኒ ጋር እጅ ለእጅ ተያይዘው በህዝብ ፊት ለህዝቡ እጃቸውን ጨብጠው ድላቸውን ሲያበስሩ የሚታየው ምስል እስከ ዛሬ ድረስ መለያ ሆኖላቸዋል። ይሁን እንጂ ይህ የአፓርታይድ መጨረሻ አልነበረም። ለ40 ዓመታት ያህል እንዳይገናኙ ተደርገው የኖሩት ጥቁሮችና ነጮች በአንድ ጊዜ ማስማማቱ አስቸጋሪ ነበር። በወቅቱ የነበሩት ጥቁሮች በቀል እንዲደረግላቸው የሚፈልጉ ቢሆኑም ማንዴላ ቅድሚያ የሰጡት ግን ከቀድሞ ፓርቲ ጋር ድርድር ማድረግ እና ወደ ዲሞክራሲ እንዲሄዱ መንገድ መጥረግ ነበር። ከብዙ አለመግባባትና ከብዙ ድርድር በኋላ በ1993 ጥቁሮችና ሌሎች የሀገሪቱ ዜጎች እኩል ድምፅ የሚሰጥ ምርጫ እንዲደረግ ውሳኔ ላይ ይደርሳሉ። በዚህም ማንዴላ እና ኤፍ.ዲ. ክሌርክ በጋራ የኖቤል ፕራይዝን የሰላም ሽልማት ያገኛሉ። ከዛም ባለፈ ከ1970 ጀምሮ በእስር ቤት ውስጥ እያለ ሲጽፍ የነበረው ሎንግ ዋክ ቱ ፍሪደም የተባለውን መጽሐፍ በ1994 ነበር ያሳተመው። ማንዴላ እና ባለቤቱ ከእስር መለቀቅ በኋላ ግንኙነታቸው መልካም አልነበረም። ማንዴላ የብዙ ሴቶች አድናቂ መሆኑን ተከትሎ እንዲሁም ከ30 ዓመታት በላይ መለያየታቸው የፈጠረው ተጽዕኖና ዊኒ ማድዜላም ቢሆን ከሌሎች ሰዎች ጋር የሚነሳባት ጥያቄ ግንኙነታቸው እንዲዳከምና ከዛም በተጨማሪ የማንዴላ የእግር ኳስ ቡድን እየተባለ በሚጠራው የፈጸመችው ጥቃት ለግንኙነታቸው መዳከም እንደ ምክንያት ይሆናል። ታዲያም በዚህና በሌሎች ምክንያት ከ1992 ጀምሮ ተለያይተው ነበር። ኋላ ላይም ማንዴላ በ1995 ፍቺ መጠየቁን ተከትሎ ትዳራቸው ይፈርሳል። ፍቺ የጠየቁበት ምክንያት ግልጽ ነበር። በ1995 ማንዴላ ከቀድሞ የሞዛምቢክ ፕሬዝዳንት ሚስት ከነበሩት ከግራሻ ማሼል ጋር ግንኙነት ጀምረው ነበር። ግራሻ ባለቤታቸው ከሞተ በኋላ ግንኙነት ውስጥ ላለመግባት ለራሳቸው ቃል ገብተው የነበረ ቢሆንም ከማንዴላ ጋር ግንኙነት ሲጀምሩ ግን ፍቅር ውስጥ ይገባሉ። ታዲያ በ80 ዓመታቸው ክብረ በዓል ላይ ማንዴላ እና ግራሻ ማሼል ጋብቻ ፈጽመው አብረው መኖር ይጀምራሉ። በመቀጠልም የመጀመሪያው 20 ሚሊዮን ዜጎችን ያሳተፈው ምርጫ በሚያዝያ 29 በ1994 ይከናወናል። በዚህ ምርጫ ማንዴላ 62% ሲያገኙ ኤፍ.ዲ. ክሌርክ ደግሞ 20%ን ያገኛሉ።
10% የሚሆነውን ድምፅ ደግሞ ኢንካንታ ነፃነት ፓርቲ ያገኛል። ፓርቲው የጥቁሮች የበላይነትን የሚፈልግና እርቁን የማይደግፍ ነበር። ታዲያ ይህም ውስጥ ውስጡን የጠነከረ መለያየት እንደነበረ የሚያሳይ ነበር። በዚህ ምርጫ ስልጣኑን ያገኘው ማንዴላ ግንቦት 10 1994 መሐላ በማድረግ ስልጣኑን ይረከባል። I, Nelson Rolihlahla Mandela, do hereby swear to be faithful to the Republic of South Africa. ከዛ ቀደም ባደረጉት ስምምነት መሰረት ዲክሌርክ ከኤኤንሲ ምክትል ፕሬዝዳንት ከታቡ ኢምቤኪ ጋር የሀገሪቷን ምክትል ፕሬዝዳንትነት ይይዛል። ማንዴላ ስልጣኑን ሲይዙ ሁሉ ነገር አልጋ ባልጋ አልሆነላቸውም። ምንም እንኳን በይፋ በጥቁሮችና በነጮች መካከል እርቅ ወርዶ አፓርታይድ ቢቀርም ውስጥ ውስጡን ዘረኝነትና በቀል ነበር። ከዛም ባለፈ ከአፓርታይዱ መንግስት የተቀበሏት ደቡብ አፍሪካ በኢኮኖሚ የደቀቀችና መሰረታዊ ፍላጎቶች ያልተሟሉባት ነበረች። በአፓርታይዱ ስርዓት ምክንያት ሀብት እንዳይጠጋቸው የተደረጉት ጥቁሮች በችግር ሲማቀቁ፣ ሀብት ያከማቹት ነጮች ደግሞ ከዛሬ ነገ ሀብታችን እንቀማለን እያሉ ሲሳቀቁ ነበር። ከዛም ሲያልፍ ለጥቁሮች የትምህርት ዕድል አልነበረምና የተማረ ሰው ኃይል እጥረት በከፍተኛ ሁኔታ ያጋጥማል። ማንዴላ በመካከላቸው የተፈጠረውን ተቃርኖና መለያየት ለመቅረፍ ሲሉ ብሔራዊ ቀስተ ደመና በሚል ሀሳብ ብቅ ይላሉ። ይህ ሀሳብ የመጣው በደቡብ አፍሪካ ያሉትን የተለያዩ ህዝቦች ጥቁሮች፣ ኢንዲያኖች፣ ነጮች ልዩነታቸውን እንደተጠበቀ አንድ እንዲሆኑ የሚያደርግ ሀሳብ ነው። ስሙንም ያገኘው በወቅቱ ከነበሩት ፓትርያርክ ዴዝሞንድ ቱቱ ነበር። በሌላ ጎኑ ደግሞ ማንዴላ የደቡብ አፍሪካን ኢኮኖሚ ለማሻሻል ለመከላከያና ለፖሊሲ ወጣ የነበረውን ወጪ ለሀገሪቱ መሰረተ ልማት እንዲውል በማድረግ እንዲሁም የውጭ ኢንቨስትመንት በመሳብና ሀገሪቱን ለውጭ ኢንቨስተሮች ክፍት በማድረግ ኢኮኖሚውን ከመውደቅ ይታደጉታል። ከዚህም በተጨማሪ አንዳንድ ኢንዱስትሪዎችን ወደ መንግስት በመጠቅለል እና የሰራተኛ ህጉን በመቀየር ሀገሪቷን ለማሻሻል ይሞክራል። በዚህ መሰረተ ልማትን እና እንደ ውሃ፣ ኤሌክትሪክ ያሉትን አስፈላጊ ነገሮች ለማዳረስ ይችላል። ይሁን እንጂ ማንዴላ የኤችአይቪ ኤድስ ስርጭትን ለመከላከል እንዲሁም ወንጀልን በመቀነስ ላይ ከፍተኛ የሆነ ትችትን ያስተናግዳል። ሌላው ዋና ጉዳይ የደቡብ አፍሪካን ህገ መንግስት መቀየር ነበረ። ታዲያ ይህም በወቅቱ ከነበሩት ከሌሎች ፓርቲዎች ጋር ድርድር የሚጠይቅና አስቸጋሪ ቢሆንም በ1996 ዓ.ም በተሳካ ሁኔታ ህገ መንግስቱን ይቀይሩታል። ማንዴላ በደቡብ አፍሪካ ብቻ ሳይሆን በዓለም አቀፍ ደረጃ ስሙን እየተከለ ይሄዳል። እንዲሁም የተለያዩ ግጭቶችን ለማስቀረት ሀገራትን በማደራደር የሰላም ሰውነቱን ያስመሰክራል። ከዚህም መካከል በእስራኤልና በፍልስጤም መካከል ድርድር እንዲደረግ፣ በህንድና በፓኪስታን የነበረው አለመግባባት እንዲበርድ፣ እንዲሁም በሩዋንዳ የነበረ የዘር ጭፍጨፋ ሲያበቃ እንደ አሸማጋይም ሆነው አገልግለዋል። ከዚህ በተጨማሪ ማንዴላ በ1998 የነን አላይንድ ሙቭመንት ዋና ጸሐፊ ሆነው አገልግለዋል። ይህ ማህበር በቀዝቃዛው ጦርነት ጊዜ ተከፋፍለው ለነበሩት እንደ ኔቶ ካሉት አባላት የተገለለ ማህበር ነበር። ማንዴላ በሁለተኛው ምርጫ ላይ ቀደም ሲል ነበር እንደማይወዳደር ያሳወቀው። በ1997 ማንዴላ ምክትሉ የነበረው ታቡ ኢምቤኪ የፓርቲውን ፕሬዝዳንትነት አስተላልፎ ነበር። ማንዴላ በ1999 የመጀመሪያውን ዙር የስልጣን ዓመታት ካጠናቀቀ በኋላ ስልጣኑን በይፋ ይለቃል። እስከዛን ጊዜ ድረስ በይፋ ስልጣኑን የያዝ እንጂ ማንዴላ ኃላፊነቱን ቀደም ሲል ነበር ለምክትሉ ያስተላለፈው። ምንም እንኳን ማንዴላ ከስልጣን ጊዜያቸው በኋላ ከሚዲያ የራቀ ህይወት መምራትን ቢመርጡም በ1999 በተመሰረተው ኔልሰን ማንዴላ ፋውንዴሽን የኤችአይቪን ተጋላጭነት ለመቀነስ የሚያደርጉትን ጥረት አላቆሙም ነበር። እንዲሁም በደቡብ አፍሪካ የዓለም ዋንጫ እንዲያዘጋጅ የነበረውን ዘመቻ ላይ ተሳትፈዋል። ማንዴላ ከዛ በኋላ የነበረውን ቀሪ ዕድሜ ከቤተሰቦቹ ጋር በደስታና በነፃነት ለማሳለፍ መርጦ ከሚዲያው ለመራቅ ይወስናል።
የማንዴላ የጤና ሁኔታ ከጊዜ ወደ ጊዜ እየተዳከመ ይሄዳል። በ2001 የፕሮስቴት ካንሰር ሕክምና ካደረገ በኋላ ጤናው እየተዳከመ ነበረ። ከዛም በተጨማሪ ደግሞ በ2010 የአፍሪካውን የዓለም ዋንጫ ከተደረገ በኋላ ያጋጠመው የሳምባ ህመም ቀስ በቀስ ያዳክመዋል። ማንዴላ በታህሳስ 5 በ2013 ዓ.ም ከዚህ ዓለም በሞት ይሰናበታል። ቀብሩም ከ100 በላይ የተለያዩ ሀገራት መሪዎች በተሰበሰቡበት ታህሳስ 15 ቀን በተወለደበት ከተማ አቅራቢያ ባለች ቁኑ በምትባል ስፍራ ይከናወናል። ማንዴላ በሕይወት በቆየባቸው ዘመናት ለነጻነት ተስፋ ሳይቆርጥ እስከ መጨረሻው ድረስ በመታገል የጽናት ተምሳሌት ሆኖ አልፏል።